ማድረግ የእያንዳንዳችን ኃላፊነት ነው። እከሌ ስራው ብለን ማውራት አይሰራም። እነሱ እኛም ሞራል እንዲሰጡን ኢንኮሬጅ እንዲያደርጉን የጠራዋቸው፣ እኛ ደግሞ ስንጠራቸው እናንተ ደግሞ መጥራት አለባቸው። እንዴ ኃላፊነትን መውሰድ አለብን። እኛ የጋራ ነው ኃላፊነቱ። እነሱ ሞራል ይሰጡናል፣ ቅድም እኛም ሞራል እንሰጣቸዋለን። ሌሎች አካባቢ እንዳይጠብቅ ከፈለግን ከአፋር ሰዎች የምናውቃቸው አመፅ ላይ ካሉ ከእነሱ እንዲገናኙ ማድረግ የራሳችን ኃላፊነት ነው። ዝም ብለን ማየት የለብንም። ታንክ ማይክ እዛው ደገ ክፈተው ሚክሮፎንክን። በስም ሰማራው ሰማ። ኦኬ፣ በስም ብዙ የሚያጣላ ነገር ያለ አይመስለኝም። ስም ብዙ የማያከራክርም፣ ሰዓት መግደል ነው የባሰ። አርበኛ ፋኖ፣ አርበኛ አማራ የሚለው ነገር ስሙ ብዙ ነው። ዋናው ምንድነው ትልቁ ነገር ሰውየው የተናገረው አንዳንድ ነገሮች አሉ። የባህር ወደብ የላትም ኢትዮጵያ፣ የባህር ወደብ የምናገኝባቸው ነገሮች እስከዛ ድረስ ነው እንግዲህ አላማቸው ማለት ነው። ሰውየው አላማ ብዙ ነገር ነው እየተናገሩ ያሉት አርበኞች ፋኖች ማለት ነው። እና እኛ ምንድነው በምን አይነት መንገድ ልንረዳቸውና ልናግዛቸው እንችላለን? ዋናው ትልቁ ነገር በኢንፎርሜሽን ደረጃ አንድ አፍታ ማይክ ኦኬ እየሰሙ ነው። ሞረሽ አንድ ቁጥር ልጆቹ እየሰሙ ነው። ልጆቹ ቀጥል። ጤና ይስጥልኝ፣ እንደምን አላችሁልኝ? አሎ መልስ ማይክ እንደምን ናችሁ ይላል። ላይ በስልክ ገብቷል። ኦኬ ሰላም ጥያቄያቸው ድገመው። አንዳንድ ጥያቄ ያነሳችኋቸው ቅድም ማይክል ድገመው። ኦኬ የቅድም ጥያቄው ድገመው። ኦኬ በወልቃይት አካባቢ የተደረገው እሱም ትልበለው ሁመራ አካባቢ ላይ ምን ያህል እንቅስቃሴ እያደረጋችሁ ነው ያላችሁት ነው ዋናው ትልቁ ጥያቄ። እሱ ጥያቄ ቅድም ሁመራ ላይ ትንሽ ግጭት ነበረ። የሁመራው ግጭት ላይ አርበኛ ፋኖ እጅ አለበት ወይ ነው? በጣም አመሰግናለሁ። በመጀመሪያ ደረጃ ጥያቄውን አዎ ግጭቶች የትም ቦታ ይኖራሉ። የአማራ ፋኖ የሌለበት ቦታም ግጭትም ስለሌለ ይሄ እውነት ነው። የሆነው ሆኖ በአብዛኛው በአሁኑ ሰዓት ህወሓት የተለያዩ ስልቶችን ይጠቀማል። ይሄ ስልቶችም ለማስደንገጥ አንገት ለማስደፋት የሚሞክርበት ብዙ ስልቶች ስላሉት በዛ መልክ የተቀነባበረ መሆኑን ዛሬ ተደውሎ የተነገረኝን ነገር አዳምጫለሁ። በዛ መልኩ ብናየው ጥሩ ነው ለማለት ነው ባጭሩ። ጥሩ እሺ።